ውዶቼ እንደ ሁል ጊዜው ቪዲዮ ላይክ በማድረግ እንጀምር። እናቴን በጣም ነው የምወደው፣ በጣም ከሚገባው በላይ ነው እናቴን የምወደውና ስለሷ ለመስፈን ጀምሬ እንደማልችል አስተነግሬ ነበርና ብዙ ጊዜ አስባለሁ። በቃ መጨረስ አልችልም። በቃ ያ ኳሊቲ ያለው ድምጽ ያወጣል ሙዚቃ ይዘኛል። አንድ ጓደኛዬ ነበር፣ አብረን እንኖር ነበር እና እኔ ያኔ 1500 ብር ደሞዝ እያለኝ ማለት ነው ለማውራት ከትህትና አንፃር ካየነው መወራት የለበትም። ግን ምናልባት እንዳይሸወዱ አንዳንድ ሰዎች ግን ከጠቀማቸው ብነግራቸው ደስ ይለኛል። እስቲ በእናት 1500 ብር ነው ደሞዜ። የቤት ኪራዩን ግን እኔም ከፍልላት እዚህ እየኖርኩ ማለት ነው። ኮንዶሚኒየም ነው 250 ብር ነው ምናምን ነው ስልክ አንድ ጓደኛዬ ምን ይለኛል፣ እንዴት ከዚህ ብር ላይ ትልካለህ እንዴ? አንተ ለራስህ የለህም እኮ በቃ 1500 ነች፣ ከዚህም ላይ 3000 ነው የሚደርስ። ትረዳለች፣ እናትህ ታውቃለች። ትልልቆቹ ሌሎቹ ለምን አይረዷትም እህቶቼ ወንድሞቼ ይለኛል። ማይ ዲፌንስ ምን ነበረ? አይ እኔ እንደሚያልፍልኝ አውቀዋለሁ። ያኔ ላትኖር ትችላለች እሷ ባጣትስ፣ ያኔ እኔ መኪና ልገዛላት በሚችል ሰዓት ባጣትስ አሁን ልርዳት እያልኩ አረግ ነበር ባለች ማለት ነው። ግን እግዚአብሔር ረዳኝ ማለት ሲያልፍልኝም አለች ተመስገን። የቆጨው ሰው ደግሞ አለ የሞተበት ወላጁን ያጣለ ወይ እናቱን ወይ አባቱን እስኪያልፍለት እየጠበቀ ማለት ነው። ስለዚህ ለሰዎች አድቫይስ ማድረገው በሚችሉት በአቅማቸው ማድረግ ያለባቸውን አሁን ነው ማድረግ ያለባቸው ለወላጆቻቸው ያስባሉ። በጣም ስማማለሁ። ለኔ ስትይ ራስሽን የረሳሽው እናቴ የመልእክት ላንቺ ያለኝን ምስጋና የሚገልጽ ነው። ሰው ሲንቀኝ ላከበርሽኝ እናቴ፣ ሰው ሲጠላኝ የወደድሽኝ እናቴ፣ ሰው ሲያርቀኝ ሁሌም ላቀፍሽኝ ውድዋ እናቴ፣ ያንቺ ጥንካሬ ባሊዝ ኖሮ እስካሁን በህይወት አልኖርም ነበር። ሳድግ ልጅነት ይዞኝ ያንቺ ውለታ አልታየኝም፣ ጥንካሬሽን አላስተዋልኩትም። ለኔ ስትይ ያጣሽውን ነገሮች በሺ የሚቆጠሩ ናቸው። ካሁን ሆኜ ሳስበው ግን እንዳንቺ ጠንካራ ሰው በህይወቴ አይቼ አላቅም። ከራስሽ አልፈሽ ለሰው ጉልበት የምትሆኚ ጎበዝ ነሽ። የህይወት ትርጉሙ ሳይገባኝ ከአቅምሽ በላይ እንድታደርግልኝ ስላስጨነቅኩሽ በጣም ይቅርታ። ግን አሁን ባንቺ ምክንያት እዚህ ደረጃ ደርሻለሁ። እናቴ ልጅሽ በስነ ስርዓት አሳድገሻል፣ ልትኮሪ ይገባል። አሁን ደግሞ አንቺን ከጭንቀትና ከመከራ እፎይ ማስብልበት ቀን በጣም ቅርብ ነው። ላንቺ ስል ጠንካራ ሆናለሁ፣ ስወድቅ ላንቺ ስል እነሳለሁ። የሰው አይን ሳላይ ያሳደግሽኝ እናቴ ከሁሉም በላይ ከፍ እንድትይ እኔ ዝቅላለሁ። በምቾትና በደስታ እግዚአብሔርን እያመሰገንሽ እንድትኖሪ ባስተማርሽኝ ጥንካሬ መከራን ተቋቁሜ የደስታ ህይወት ሰጥሻለሁ። ጌታዬ ሆይ አንተ ታያታለህ፣ እኔ ግን አላያትም። ጌታዬ ተጨንቃ ካያት ጭንቀቷን አስወግድላት፣ አዝና ካያት ሐዘኗን ወደ ደስታ ቀየርላት፣ ደስተኛ ሆና ካያት ደስታዋን እስከ ዘላለም አቆይላት። ጌታዬ ሆይ በማይተኛው አይነት ጠብቃት። She's my mother. She's not a doctor, but she cures all my pain. She's not an engineer, but she fixes everything that is wrong. She's not a philosopher, but she taught me everything about life. በህይወትህ ምንም አይኖርህ፣ ነገር ግን እናት ብቻ ይኖርህ። ምክንያቱም እናት ሁሉንም ቀዳዳ ትሸፍንልሃለች፣ ክፍተትህን ትሞላለች፣ ህይወትህን ጣፋጭ ታደርገዋለች። ምክንያቱም እናት እኮ የሚስጥርህ ጓዳ ናት። ዓለም ላይ መተኪያ የሌላት ብቸኛዋና ብቸኛዋ ፍጡር እናት ብቻ ናት። እናት ብቻ ነው የምትኖረው እሱና አንዳንዴ እግዚአብሔር እንዴት እንደሚወደን የምታየው በእነሱ ውስጥ የሚፈጥረው ፍቅር ነው። ቢካዝ ሰው ሆነው ከዛ እናት ሲሆኑ ሌላ ሰው ከውስጣቸው ይወለዳልና አንዳንዴ እግዚአብሔር ፍቅሩን አንዳንዴ በእናት ውስጥ ያሳያል። ምንም አዲስ ነገር የለም፣ ግን አዲስ እይታ አለ። የስኬት መጀመሪያው ስህተትን አለመፍራት ይመስለኛል። ለኔ ስኬቴ በየቀኑ ራሴን ማሸነፌ ነው። በየቀኑ ወደ አልጋዬ ስሄድ ህሊናዬ ዛሬ ምን ሰርተሻል ብሎ ለጠየቀኝ ጥያቄ መልስ መስጠት ነው። በዛ ረገድ ደስተኛ ነሽ ወይ? አዎ።
ስኬት ግን መንገድ ነው፣ ጥግ የለውም። የምትሄጂበት መንገድ ነው እንጂ መዳረሻ አይደለም። ደግሞ ደስ የሚለው መንገዱ ነው። የምትወጁን ስራ የምታውቂው ስትሰሪው ልብሽ ይመታል። ሰዎች ምንም ነገር ቢሉሽ ታውቂዋለሽ። በሌላ ስራ ሰርተሽ የምታገኝ ገንዘብና ያንን ስራ ስትሰሪ የምታገኛት 5 ሳንቲም ያለው ለውጥን ታውቂዋለሽ። ስለዚህ ራስሽን መስማት መጀመሪያው ነገር ራሳቸውን መስማት፣ የሚፈልጉትን ነገር እስከሚያገኙ ድረስ ራስን ማዳመጥ። ከዛ የምትፈልጊውን ካገኘሽ በኋላ በቃ ምንም ነገር ሰው ይበል የሌላን ነገር አይጉዳ፣ ባህልሽን የሚነካ አይሆን፣ የሌላን መብት የሚነካ አይሆን እንጂ እስከመጨረሻው መግባት። ሁሌ የምንጣላው እኮ ከራስ ጥላቻ ሲጀመር ነው። ሰው ነጥቶ ራሱን ቆሞ ማየት መቀበል ሲያቅተው ነው ሌላ የሚቀበለው ነገር የሚፈልገው። ልክ ባይሆን ራሱን አምኖ የተቀበለ ሰው ስተቶቹንም ልክ የሆኑትንም ነገሮች አምኖ የተቀበለ ሰው የሌላን ሰው ሲቀበል ሩም ስላለው እንዴ ይሄ ነገር ልክ ነው እንዴ ልክ አይደለም እንዴ የምንልበት ስፔስ ይሰጠናል። ስተትን አልፈራም። ምንም ቢሆን የሰውን መብት አልነካም፣ ማንነትን የሚያቆርሽ ነገር አላረግም። ግን በህይወት ለማደግ በማረገው መንገድ ሁሉ ስተትን አልፈራም፣ ዝቅ ማለትን አልፈራም። እንዴ እንደዚህ ያረግሽ እንዴ መባልን አልፈራም። ፈጣሪ የሰው ልጅን ሲሰራው ምንም ነገር መሆን እንዲችል አድርጎ ይመስለኛል። የዚህን ሁሉ ነገር ገዢ ነው ብሎ ሲፈጥረውና የሰው ልጅ ካሰበበት ራሱ መግዛት ከቻለ ምንም ነገር ውስጥ ገብቶ ሰክሰስፉል መሆን ይችላል። በምንም ነገር ላይ ስተትን ባልፈራም፣ ሽንፈትን ግን እጠላለሁ። ምንም ነገር ስትሞክሪ ለካ ትችያለሽ እና አለመቻልሽን አክብረሽ ስታቂው ወደ መቻል ትሄጃለሽ። መለወጥ ያልፈለገን ሰው አትለውጭ፣ ህሊናውን መክፈት ያልፈለገን ሰው አትከፍችለትም። የሰው ልጅ የህሊናው አለቃ ነው። ማድረግ የምትችይው ግን ጭንቅላት ውስጥ ጥያቄ እንዲፈጠር ማድረግ ብቻ ነው። አሁን ያለንበት ጊዜ ከባድ ነው። እንደ ሰው መሆን የሚፈትን ጊዜ ነው። ይህንን ለሚያዩ በጾታ አምሳዬ ለሆኑ ወይም ለሰው ልጆችም ሁሉ የምለው ነገር ከባድ ጊዜ ሰውነታችሁ እንዳያሳጣችሁ፣ ትክክለኛውን ነገር ከማድረግ ሁኔታና ያላችሁበት ነገር አይወሰዳችሁ። በቀኑ ፍጻሜ ሰው ልጅ ሁሉ ከመሞት ወደኋላ ሁላችንም ወደዛ ነው የሚሄደው። ነገር ግን ከሰው አትነሱ። ሰውን ሰው ከሚያደርገው ባህሪው ማሰብ ከመቻሉ፣ ማመዛዘን ከመቻሉ፣ ከተፈጠረበት ከተከፈለለት መስዋዕትነት የሰው ልጅ ቁሞ ለመሄድ ከቤተሰብም ከአካባቢውም ከሁሉም የተከፈለለት መስዋዕትነት አለና ከሱ አትነሱ። እውነተኛውን ነገር ከማድረግ አትቦዝኑ። በየትኛውም ሰዓት እጅግ ከባድ ቢሆንም መጨረሻችን ሁላችንም ወደ መሞት ስለሆነ እውነትን ይዘነው ነው። ዘመን የሚሻገረው መልካም ነገር ብቻ ነው። የተሰራውም ነገር እሱ ስለሆነ ይህንን የምናልፍበት ጊዜ ይመጣል። ያንን ስናልፍ እኛ ለመልካም ነገር እንደታገለን እንዲያስቡልን እንፈልጋለን። ሴቶች ሁሉ ዓለም ላይ ያሉ ሴቶች ሁሉ የልጆቻቸውን ሰላም መግባት የተሻለ ነገር ማየት የሚታገሉ እንደሆኑ በሴቶች ሁሉ ስም መናገር ፈልጋለሁ። የተማርኩት ግን እኔም እንድኖር ሌሎችም እንዲኖሩ መተው፣ የራሴንም ማድረግ ሌሎችም እንዲሰሩ እንቅፋት አለመሆን፣ ምንም ቢሆን ስተትን አለመፍራት፣ በየትኛው መልኩ ዝቅ ማለትን አለመፍራት፣ መውደቅን አለመፍራትና ሰው መሆንን፣ ሰው የተሰራው ከብዙ ስተቶች ተምሮ ራሱ እንዲገዛ ነው። በቃ ሰውነትን አክሴፕት ማድረግ ከስተቶች ነው የመጣ ነው። እሱን ተምሬያለሁ እና ሰዎች ራሳቸው እንዲሆኑ መተው፣ ከስሜታቸው እስኪወጡ ዝም ብለሽ መተው፣ እሱን የተማርኩ ይመስላል እና ምንም ስራ ላይ ስትገኝ በቁንጅና መምጣት ምኑ ይከብዳል መሰለሽ? የምትናገሪውን እስክታወሪ አትጠበቂም። ጃጅ ለመደረግ ኦሬዲ ተጽፎልሽ ነው የምትጠብቂው። እዛ ቦታ ስትገቢ ሶረስተሹ ሙቆሽ ከሆነ በጣም ይቅርታ ፈልጋለሁ ማለትሽ በራሱ ኢንተርፕሬት ይደረጋል። ሰው ኦሬዲ ስላንቺ ጽፎና ደምድሞ ስለሚመጣ እሱን ደግሞ እስከሚሰርዙ ኤክስትራ ማይል ትሄጃለሽ። አሁን ማትጫወች ከሆንሽ ተጫዋች ሰው ትሆኛለሽ ሳትፈልጊ። ማትበይ ከሆነ ትበያለሽ ቦታውን ለመምሰል። ከተጻፈልሽ ነገር እስከምትፍቂው ድረስ አንቺ ያልሆንሽውን ትሆኛለሽ። በምንም ነገር ላይ ስተትን ባልፈራም ሽንፈትን ግን እጠላለሁ። ያሳደጉኝ በጣም ጠንካራ ሴቶች ናቸው። አካባቢ በጣም ጠንካራ ሴት አይቼ አውቃለሁ። ሽንፈትን አልወድም። ምክንያቱም ከእንቅልፌ ነቅቼ ለራሴ ዛሬ እንደዚህ ልውል ነው ስል ይሄንን ግን አላረግሽም ሁሌ ይለናል። ሁሌ የምንጣላው ክፉ የምንሆነው ወደ መጥፎ ነገር የምንሄነው እኮ ከራስ ጥላቻ ሲጀመር ነው። ሰው ነቅቶ ራሱን ቁሞ ማየት መቀበል ሲያቅተው ነው ሌላ የሚቀበለው ነገር የሚፈልገው። ልክ ባይሆንም ራሱን አምኖ የተቀበለ ሰው
ስተቶቹንም ልክ የሆኑትንም ነገሮች አምኖ የተቀበለ ሰው የሌላን ሰው ሲቀበል ሩም ስላለው እንዴ ይሄ ነገር ልክ ነው እንዴ ልክ አይደለም እንዴ የምንልበት ስፔስ ይሰጠናል። ከአሜን ጋር ይባላል የተሰጠንን ነገር ቆጥረን ባንጨርሰው እስኪ ስለ ጥቂቱ እንኳን አሜን እንበል። ከሞታናሽ ወንድም ከእንቅልፋችን ስለመንቃታችን አሜን። ይህንን ማለዳ ያላዩ ይህንን ንጋት ያልተመለከቱ ብዙ አሉና አሜን። በህይወት እንድንቆይ ተጨማሪ ቀን ስለታደል ልንከውነው ስለሚገባን ተግባር እንደታጨንና ቀን እንደተጨመረልን አስበን አሜን። ብዙዎች ያላዩት ያላገኙት እድል ከፊታችን እንዳለ አምነን አሜን እንበል። እንደ ስራችን እንደ ባህሪያችን ሳይሆን እንደ ምህረቱ ሆኖልን ይህን ቀን እንድናይ ስለነቃ አሜን። በብስለትም እንድንነቃ አሜን እንበል። በአንድ ምሽት የተገነባ ምንም ነገር የለም። ጉድለቶቻችንን ብቻ ካሰብን የአመስጋኝነት አይናችን ይጨፈናል። ያለንን ቆጥረን ስናመሰግን ግን ይጨመርልናል። ተሰጥቶን ያባከነው ችላ ብለን የጣልነው መያዝ አቅቶን የወረወርነው ስጦታ መሆኑን እንኳን ዘንግተን ሊሰጠን የሚገባ ግዴታ አድርገን የቆጠርነው ሰጪውን ፈጣሪን ያስቀየምንበት ስንት ነገር አለ። ብቻ ይቅር እንዲለን ለምነን እስኪ ስለተሰጠን ነገር አሜን እንበል። ካሳለፍነው ተምረን ቀሪው መልካም ሁሉ ከፊታችን አለ ብለን አምነን አሜን። ከተከተሽ ያፍቱ ነው። ሰዳቢው ከበዛ፣ ተናጋሪው ከበዛ፣ ረጋጩ ከበዛ፣ ተስፋ አስቆራጩ ከበዛ፣ ትምህርት ቤትም ጓደኞችሽም ያመንሻቸውም የኔ ያልሻቸውም ወላጆችሽም ዘመዶችሽም የጎረቤት ሰው አንቺ ላይ ከተነሳ በደስታ እግዚአብሔር ፊት ተመርከሽ ተመስገን አምላኬ በይ። ለምን የሚገርም ፊውቸር ተጽፎልሻል ማለት ነው። ምክንያቱም ሰይጣን ጥሩ ፊውቸር የሌለው ሰው ጋር ኢነርጂ ያባክንናት ማገዶ አይጨርስም። ነገር ግን ፊውቸሯ የቀና እንደሆነ አካሄዷ የሰመረ እንደሆነ ካወቀ ሰይጣን ያቺ ሴትዮ እንቅ አድርጎ ይዛታል። ምን እንድትል መሰለሽ በኔድ ይሻለናል እንድትል ማለት ታገኘሽ። ወዴት ነው የምትሄጂው? ውድድሬ ከራሴ ጋር ነው። ካልተቀየረው ማንነቴ እንዲኖረኝ ከምሻው ምኞቴ ሁሉም ሰው ሊያየው ከማይችለው ከጥልቁ ህልሜ ከሸሸኩት ድክመቴ ከጥቂቱ ሙከራዬ ትግሌን አላቆምም። በማሸነፌ አምናለሁ። ባልበር እንኳን እሮጣለሁ፣ ባልሮጥ እራመዳለሁ። ያቅሜን ሁሉ አድርጌ አሸንፋለሁ። ሲኖር ሁሉም ይወድሃል፣ ስታጣ ግን ሁሉም ይሸሻል። ቢኖርም ባይኖርም የሚወድ ግን ፈጣሪ ብቻ ነው። በመጽሐፍ ቅዱስ የመጀመሪያው ነገር ልጄ ሆይ ሰው ሁን ነው። ወንድ ሴት ሳይሆን ሰውነት መሆን ነው የመጀመሪያው። ልክ ራስሽን ሰርተሽ ሲጨርሺ በሌሎች ሐሳብ አትሞይ። ራስሽ በሰራሽው ሐሳብ ብቻ ነው የምትይው። ዋጋሽን የምትመዝኘው አንቺ ነሽ። ዘርሽ፣ ብሔርሽ፣ ሀብትሽ፣ ሃይማኖትሽ አይደለም። አንቺ ነሽ። ልክ ይዘሽ የምትመጪው ማንነትሽ ነው የሚወስነው። ለራስሽ ዋጋ ስትሰጪ ደግሞ የሰው ዋጋ ይገባሻል። ለማንም ነፃነትሽን አሳልፈሽ አትስጪ። የማንም ሰው ባሪያ አትሁኚ። ለማንም ሰው አትገዢ። ከዛ ነፃነትሽን ጠብቂ። የምትገዢው ሙስሊም ከሆንሽ እስላም ማለት ሰብሚሽን ማለት ነው፣ ለአላህ ተገዢ። ክርስቲያን ከሆንሽ ለእግዚአብሔር ተገዢ። አታስነክ። ከእግዚአብሔር የተሰጠ ለሰው ልጆች የተሰጠ ትልቅ ስጦታ ነፃነት ነው፣ ሊበርቲ ነው። እሷን ጠብቂያት። ከዛ ህይወትሽ ይጣፍጣል። ከላይ ከተጻፈ ለአንቺ የተጋገረ እንጀራ ይሻግታል እንጂ ማንም አይበርም። የሚገርምሽ ነገር ማለት ነው እግዚአብሔር ለአንቺ እንዲያረግ ካዘዘው የታዘዘው ሰውዬ ራሱ ለአንቺ እንደሚያረጋ አያውቅም። ሳያውቅ ነው የሚያረግልሽ። የሚጠላ ሰውዬ አድኖ ከሄዳል። ከታዘዘ ሳይወድ በግዱ አሳክቶ ሄዳል። የሚገርም ነገር ችግርሽን መድኃኒዓለም ሲፈታው ችግርሽን እንዲፈታ የተላከው ሰውዬ ሁሉ ላያውቅ ይችላል ችግር ሊፈታ እንደተላከ። ከላይ ሲታዘዝ እንዲህ ነው። በህይወታችሁ ውስጥ ምንም ነገር ሲፈጠር የተፈጠረውን ነገር በጸጋ ተቀበሉት። ካልተቀበላችሁት እናንተን ይረብሻችኋል። ካልተቀበላችሁት ህይወታችሁን ያበላችኋል። በጸጋ ተቀበሉት። ምንም ነገር ይሁን፣ ድህነት ይሁን፣ ህመም ይሁን፣ የቤተሰብ ክራይሲስ ይሁን፣ ፋይናንሻል ክራይሲስ ይሁን፣ ማንኛውም የተፈጠረው ነገር መጀመሪያ በጸጋ ተቀበሉት። ከዛ ከጀርባው ያለውን ጥበብ ለመረዳት ሞክሩ። ከዛ ነገሩን ሃንድል ማድረግ የምትችሉበትን መንገድ ዘርጉ እንጂ ችግሩ ላይ ተኝቶ ማልቀስ መፍትሄ አይደለም። ችግሮች ሲመጡ ዓላማቸው እኛ ውስጥ ግሬት ሂድን ፖቴንሻል አለ። ታውቃላችሁ ለምንድን ነው አምላክ የሚፈትነን? ባይዘው ለምንድን ነው የሚፈትነን? አላህ ጌታችን የሚፈትነን ለመሰለ የሰው ዘር በአጠቃላይ there is a hidden potential የተደበቀ እምቅ የሆነ ጉልበት አለው ሰው። ማንኛውም ፈተና እዚህ ምድር ላይ ሆኖ ማለት ማንኛውም ፈተና ከሰው ልጅ ውስጣዊ ፖቴንሻል ጉልበት በታች ነው። ደግሞአለሁ
ማንኛውም የምድራችን ፈተና ከሰው ልጅ ውስጣዊ ጉልበት ከሰው ልጅ ውስጣዊ ጥንካሬና ኃይል በታች ነው። we have the hidden potential power ውስጥ የተደበቀ ኃይል አለን። ፈተና ሲመጣ ያ የተደበቀውን ኃይል ገልጦ ያሳያል። ፈተናን አትፍራ። ምንም ፈተና ነገን ፈርተው ዛሬ የሚረበሹ ሰዎች አሉ። no you need to have the right kind of thought process ትክክለኛውን አስተሳሰብ ስለ ህይወት ሊኖር ይገባል። እኔ እንደ ሃይማኖት ሰው ብቻ አይደለም ማለት የእምነትም ጉዳይ ብቻ አይደለም ነገር ህይወትን ስትኖር እንደ ኢትዮጵያዊ አንተ ልታየው የሚገባው ነገር ችግር ትላንትም ችግር አይታል። አንዳንድ ጊዜ በጣም አታካብድ ህይወትህን እንትን አትበለው፣ አታጨናንቀው ራስህን። ትላንትም ችግር ውስጥ ነበርክ አንተ፣ እኔም ትላንት ችግር ውስጥ ነበር፣ ዛሬም ችግር ውስጥ ነህ አንተም እኔም፣ ነገም ችግር አለ። በቃ እናማ መፍትሄው ምንድነው? መፍትሄው ጉልበትን አሳየው፣ ለችግር ጉልበትን። ኑሮ ጥያቄ የሚሆንባቸው ሰዎች አሉ። ምንድነው እሱ እየሆነ ያለው? እኔ ክፉ ሰው ነኝ ወይ አምላክስ ፈጣሪ ስለማይወደኝ ነው? ወደ ሰርፌስ ሲወጡ እነዚህ የተሰሩ ሰዎች ናቸው፣ አልማዞች ናቸው፣ ውድ ናቸው። ጠጠር መስለሻቸው የጣሉሽ ሰዎች አልማዝ መሆንሽን የሚያውቁበት ጊዜ አለ። ወይ በልጆቻቸው ይሰቃያሉ፣ በመስሪያ ቤታቸው ይሰቃያሉ፣ ሳፈሪንግ አላቸው፣ ስቃይ አላቸው። ስቃይ ያሳመራቸው ሰዎች ከወጡ በኋላ በህብረተሰቡ መካከል ሻይን ነው የሚያደርጉት፣ ያበራሉ። የህይወት እሳት ከዛ በኋላ ሲመጣ ስቀውበት ነው የሚያልፉት፣ አያቃጥላቸው። አንድ ጊዜ ከዓመታት በፊት ነው ከሰልና አልማዝ አንድ ናቸው የሚል ነገር አነበብኩ። አሁን ከዚህ ስንወጣ አንድ ሰው ከሰል ልስጥሽ ቢል ልብስሽን እንዳይነካ ነው የምትጠነቀቂው፣ እንኳን ልትቀበዩ። አልማዝ ግን የተለየ ነገር ነው፣ ይሰጠኝ ይቀበላል። እና ኮልና ከሰልና አልማዝ አንድ ናቸው። እዚህ ውስጥም ያለው ካርበን ነው፣ እዚህ ውስጥም ያለው ካርበን ነው። እሱ ብቻ አይደለም፣ ይሄንን ከሰሉን ወስደሽ ወደ አልማዝነት መለወጥ ይቻላል። ኮሉን ወደ አልማዝነት መለወጥ ይቻላል። ያ በጣም ስትራይክ አደረገኝና ወደ ህይወታችን አመጣሁት፣ ወደ ሰዎች አመጣሁት። ታዲያ ለምንድን ነው ከሰሉ ከሰል ለምን ሆነ፣ አልማዙ ለምን አልማዝ ሆነ የሚለውን ጠየቅኩና አልማዝ የሚሰራበትን ፕሮሰስ አጠናሁ። 4 ነገሮች ይፈልጋል አልማዝ ለመሰራት። አንደኛ ከሰል የሚሰራው ከመሬት ስር ቅርብ ነው፣ ቆፈር አድርገሽ ታገኘዋለሽ። ዳይመንድ የሚሰራው ከምድር በታች 500 ኪሎ ሜትር ጥልቀት ላይ ነው። ከዚህ እስከ ሐረር ከዚህ እስከ ጎንደር ምናምን ብለሽ ገምጪው ጥልቀቱን። ታች ነው የሚሰራው። አንድ በይ እዛ ታች መሆን አለበት። ሁለተኛ አልማዝ ለመሆን የሚሰራበት ቴምፕሬቸር 1200 ዲግሪ ሴንቲግሬድ ነው። እንግዲህ እኛን 37 ዲግሪ ሴንቲግሬድ ነው፣ ሩም ቴምፕሬቸር 22 ዲግሪ ሴንቲግሬድ ነው። አልማዝ የሚሰራው 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ነው። ሶስተኛ ምን ይፈልጋል? ፕሬሸር ይፈልጋል። ከፍተኛ ፕሬሸር እንዲጨምር መደረግ ይፈልጋል። ከዛ በዚህ ሁኔታ በዛ ጥልቀት በ1200 ዲግሪ ሴንቲግሬድ በከፍተኛ ፕሬሸር ለረጅም ጊዜ መቀመጥ አለበት። አሁን አይዲያሊ አንድ ከሰል አለ ውሰድ፣ አንድ ከሰል አለ። ያንን ከሰል ውሰጂና ከምድር ሰርፌስ በታች 500 ኪሎ ሜትር ውሰጂና አስቀምጪው ታች። ከዛ 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ አስቀምጪው። በከፍተኛ ፕሬሸር ውስጥ አስቀምጪው፣ ሞለኪውሎቹ እንዲጠጋጉ ነው። በዛ ፕሬሸር ውስጥ አስቀምጪው፣ ለረጅም ጊዜ አስቀምጪው። ዳይመንድ ይሆናል ከሰልን ካርበን ያለው ነገር ወስደው በሃይ ፕሬሸር በሃይ ቴምፕሬቸር በከፍተኛ ቃጠሎ በከፍተኛ ፕሬሸር አስቀምጠው አልማዝ ያደርጉታል። ስለዚህ አሁን ወደ ህይወታችን ሳመጣው ያንን አየሁና ከዛ ግን እዛ 500 ኪሎ ሜትር በታች ነው አይደል የተሰራው፣ እንዴት ይወጣል ብለን ጠይቃለን። ጠየቅኩኝ። እዛ ከሆነ የሚሰራው ታዲያ እንዴት ነው የሚወጣው አልማዝ? በዛ ጥልቅ ነው። ቮልኬኖ ይፈነዳል። ቮልኬኖ ሲፈነዳ ከማግማው ጋር አልማዙ ይወጣና ሰርፌሱ ላይ ይፈሳል። ስለዚህ የሚወጣው በቮልኬኖ ነው። አሁን ወደ ህይወታችን አመጣሁት። ወደ ህይወት ስታመጪው
እኔ ብዙ ትራቭል አደርጋለሁ። አሜሪካ ስቴቶች ብዙ ዞር ያለው፣ ካናዳ ብዙ ዞር ያለው፣ ዩሮፕ፣ እዚህም ደግሞ ኢትዮጵያ ውስጥ ብዙ ሰዎችን የማግኘት እድል አለኝ። ካውንስሊንግም ስሰራ ብዙ ሰዎችን ለማዳመጥ እድል አለኝ። ሰዎችን ታገኝና ይነግሩሻል። ጓደኞቼ ያልደረሱበት ቦታ በጣም ይገርምሃል ይላሉ። ያሉበት ቦታ እንደው በኑሯቸውም በስራቸውም ትልቅ ቦታ ነው ያሉት። እኔ ደግሞ በቃ አልተሳካም እስካሁን ድረስ ይሉሻል። ምን ማለት ነው? ከጓደኞቻቸው ካሉበት 500 ኪሎ ሜትር በታች እንደሆኑ ነው የሚያስቡት። ገብተሻል? ዝቅ ብለው እነሱ ጓደኞቻቸው በሀብት አድገው፣ በስልጣን አድገው፣ በትምህርት በተለያየ መንገድ አድገው፣ እነዚህኛዎቹ ሰዎች ግን የተለየ ኃጢአት ሳይኖርባቸው፣ ሰነፍ ሳይሆኑ፣ ክፉ ሰዎች ሳይሆኑ ራሳቸውን እኔ በማወዳደር አላምንም። እነሱ ግን ራሳቸውን አወዳድረው በቃ ይገርማል እዛ ታች ነው ያሉት ጓደኞቼ እዛ ናቸው ይሉሻል። አንድ ክራይቴሪያ ሟሉ፣ ታች መሆናቸው አያውቁትም እነሱ። ሁለተኛ አሁንም ሰዎችን ሳገኝ ይሄ ሳፈሪንግ የሚባለው ስቃይ አለባቸው። ለሰዎች የምንሰጠው የተሳሳተ ትምህርት መሰለሽ፣ ህይወት ቀይ ምንጣፍ ነው ብለን ነግራቸዋለን። ኢዚ ነው፣ በቃ ምንም ችግር የለም፣ አበባ በአበባ ነው እንላቸዋለን። that's not true። ምድር ላይ ስቃይ አለ። በምድር ሳላችሁ መከራ አለባችሁም ተብሏል በቅዱስ ቃሉ። ዝም ብሎ ፊሎዞፈሮቹንም ካይሽን ቡዳ ራሱ ላይፍ ኢዝ ሰፈሪንግ ነው የሚለው፣ ሌላ ነገር አይደለም፣ በቃ ሰፈሪንግ ነው የሚለውና ስቃይ አለ። እነዚህ ሰዎች የማገኛቸው ሰዎች ዝቅ ብያለሁ ከማለታቸው ተጨማሪ ሰፈር ሲያደርጉ ታያቸዋለሽ። ወይ በህመም ይሰቃያሉ፣ ወይ በልጆቻቸው ይሰቃያሉ፣ በመስሪያ ቤታቸው ይሰቃያሉ። ሰፈሪንግ አላቸው፣ ስቃይ አላቸው። ያ 1200 ዲግሪ ሴንቲግሬድ ቃጠሎ ነው። መቼ ነው ማርፈው ይሉሻል ዶክተር፣ እኔ መቼ ነው ማርፈው ይሉሻል የልባቸውን ሲያወሩሽ። እኔ ግን እንደ ሰው እንደው እፎይ ብዬ የምኖረው መቼ ነው ብሎ ይጠይቃሉ። ለምንድነው? ሳፈሪንግ ውስጥ ናቸው። 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ናቸው። ሁለቱም ክራይቴሪያ ሟሉ። ዝቅ ብለዋል፣ ሃይ ቴምፕሬቸር ውስጥ ናቸው። አያውቁም እነሱ ምን እየተካሄደ እንደሆነ። ከዛ ሶስተኛ ምን ይፈልጋል ብለን ፕሬሸር ይፈልጋል። ጫና አለባቸው። መስሪያ ቤታቸው ጫና አለ፣ ፕሬሸር አለ። ቤት ውስጥ ፕሬሸር አለ፣ ጫና አለ፣ የኑሮ ጫና አለ። ጭምቅ አድርጎ ይዛቸዋል። ላይፍ ጭምቅ አድርጎ ይዛቸዋል። አንዳንዶቹ አሁን ለምሳሌ ገንዘብ ያላቸውን ሰዎች ሀብታሞችን አይተሽ ዝም ብሎ ያረፉ ይመስልሻል? ባንክ ዕዳው አለ፣ ሌላው ፕሬሸር አለ፣ ብዙ ነገር አለ። የእያንዳንዱ ሰው ይለያያል የሚያልፍበት መንገድ። ስለዚህ እነዚህ ሰዎች በፕሬሸር ውስጥ የሚያልፉ ሰዎች ናቸው። አጭር ጊዜ ደግሞ አይደለም። 15 ዓመት ይኸውልህ ይላሉ፣ 20 ዓመት በዚህ ሁኔታ እና ተስፋ ቆርጠዋል። በዛ ሁኔታ ኖረው እንደሚያልፉ ሌላ ነገር እንደማይመጣ ያስባሉ። ስለዚህ ዝቅ ብለዋል። ከፍተኛ ስቃይ ውስጥ 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ናቸው። በኑሯቸው በጣም ጫና አለባቸው። ምን እየተደረገ እንደሆነ ግን አያውቁም። ኮል የነበረው ፐርሰናሊቲ ወደ አልማዝነት እየተለወጠ እንደሆነ አያውቁም። ከዛ 15 ዓመት ይቀመጣል፣ 20 ዓመት በዛ ሁኔታ ይቀመጣሉ። ምን እየሆነ እንደሆነ አያውቁም። እዛ ጋር አሁን እነሱ ዳይመንድ ሆነው ተሰርተዋል። ከዛ እዚችው በቃ በዚችው ኑሮ በዚችው አልፋለሁ ብለው ሲሉ ድንገት በህይወታቸው ያልተጠበቀ ቮልኬኖ ይፈነዳል፣ አድርጎ ያወጣቸዋል። ሲወጡ ወደ ሰርፌስ ሲወጡ እነዚህ የተሰሩ ሰዎች ናቸው፣ አልማዞች ናቸው፣ ውድ ናቸው። ከዛ ከትሪድር አሁን አልማዝ በዛ መንገድ ሲወጣ ፖሊሽንግ የሚባል አለ፣ ፖሊሽ ይደረጋል። ካቲንግ አለ፣ ይቆረጣል እና አምሮ ደምቆ ከዛ በኋላ የምታገኙን ቦታ እና ዋጋውን ታውቂያለሽ። ስለዚህ ከሰዎች ህይወት ጋር ሳገናኘው እነዚህ ሰዎች የሚያልፉበትን መንገድ ቢያውቁ መከራቸውን አፕሪሼት ያደርጋሉ። ስቃያቸው ከንቱ እንዳልሆነ ያውቃሉ። ፕሬሸሩ ዝም ብሎ እንዳልሆነ ያውቃሉ። ፐርሰናሊቲያቸው እየተሰራ እንደሆነ ያውቃሉ ብዬ አሰብኩና መጣሁት። ከዛ የአልማዝን ባህሪያት አጠናው። አሁን የተሰራው አልማዝ መጀመሪያ ከእንትኑ ሲወጣ ዝም ብሎ ጠጠር ሊመስልሽ ይችላል። ከዛ ፖሊሽ ሲደረግ ካቲንግ ካለፈ በኋላ ነው
ሰዎች ቫልዩሽን ላያውቁት ይችላሉ። እንደውም ምን እላለሁ አንዳንዴ ጠጠር መስለሻቸው የጣሉሽ ሰዎች አልማዝ መሆንሽን የሚያውቁበት ጊዜ አለ። ምክንያቱም ሳይጠረቅ ምናምን ጠጠር ነው የምትመስለው። ጠጠር ማን ይፈልጋል? ድንጋይ ማን ይፈልጋል? ወስዶ ይጥሉታል። ከዛ ግን አልማዝ እንደሆነ ግን በኋላ ያውቃሉ። አሁን 7 የዳይመንድ ባህሪያት አሉ። እነሱን እናውራ። እነዚህ ተሰርተው የወጡ ሰዎችና በዚህ መንገድ ያለፉ ሰዎችና አልማዝ ያመሳስላቸዋል። ባህሪያቸውን እናውራ። አንደኛ አልማዝ በጣም ጠንካራ ነው። በምድር ላይ የመጨረሻ ብረት ይመስልሻል አይደለም? የመጨረሻ ጠንካራ ነገር ግን ዳይመንድ ነው። በብረት አትቆርጪውም፣ በስለት አይቆረጥም፣ በምንም ነገር አይቆረጥም። አልማዝ የሚቆረጠው በሌላ አልማዝ ነው። እንደውም ጠንካራ ነገሮችን ለመቁረጥ አንዳንድ ቦታ ዳይመንድ ኮትድ የሆነ መቁረጫ ያዘጋጃሉ እና ዳይመንድ በጣም ጠንካራ ነው። እንዲህ ተሰርተው የወጡ ሰዎች አልማዝ ጠንካራ ስለሆነ ማንም ሰው መጥቶ እንደዚህ የሚዋጭራቸው አይደለም። አልማዝን እንደዚህ ልትቧጭሪው አትችይም። ዝም ብሎ በምናምን የሚፋቅ አይደለም። ወርቅ ይፋቃል፣ አልማዝ ዝም ብሎ አይፋቅም። እና ልቁረጥህ ብትዩ አይቆረጥም። ክራሽ ላድርግህ ብትዩ ክራሽ አይደረግም። በጣም ጠንካራ ነው። በዛ ነገር ውስጥ አልፈው በፕሮሰስ ውስጥ አልፈው የሚወጡ ሰዎች ጠንካራ ናቸው። ውስጣቸው ፐርሰናሊቲያቸው ጠንካራ ነው። አይደነብሩም፣ አይደነግጡም። ልጉዳቸው ብለሽ ልትቆርጫቸው ብትሞክሪ አይቆረጡም። ልቧጭረህ ቢሏቸው አይቧጨሩም። ለምንድን ነው? አልፈውበታል። እነሱ በዛ ውስጥ አልፈው ነው የወጡት። ስለዚህ በጣም ጠንካሮች ናቸው። ውስጣቸው ስብዕናቸው በጣም ጠንካራ ነው። ዝም ብሎ ክራሽ የሚደረግ አይደለም። የሆነ ነገር መጣብኝ ብለው ብሬክዳውን የሚያደርጉ አልቅሰው ምናምን ወድቀው ህይወታቸውን የሚያጠፉ አይደሉም። ብርቱ ናቸው። ውስጣቸው ጠንካራ ነው። ከውጭ ስታያት ቆንጆ ለስላሳ ትመስልሻለች፣ ግን ጠንካራ ነች። ስብዕናዋ ጠንካራ ነው። ሁለተኛው የአልማዝ ባህሪ ያስገረመኝ ጠንካራ አሲድ ውሰጂና ወርቅ ላይ ያፈሽበት፣ ከጥቅም ውጭ ነው የሚሆነው። ጠንካራ አሲድ ውሰጂና ሲልቨር ላይ ያፈሽበት፣ ከጥቅም ውጭ ነው የሚሆነው። ያንን ጠንካራ አሲድ ግን ወስደሽ ዳይመንድ ላይ ያፈሽበት፣ ምንም አይሆንም። ምንም ዳይመንዱ እንዲጠረግ ብሎ ከላዩ ላይ ማነው አሲዱ ከላዩ ላይ ጠረግ ብሎ ይነሳና ምንም አይሆንም። ቤዚክ የሆነ ደግሞ ፍሉድ ውሰጂና አፍሽበት፣ ምንም አይሆንም። አስገራሚ ባህሪው ነው። እነዚህ በዚህ ሂደት ውስጥ ያለፉ ሰዎች አሁን እንዲያውቁ የምንፈልገው አሁን እያለፉ ያሉ ሰዎች አሉ። አሁን ሳፈር እያደረጉ ያሉ ሰዎች አሉ። ተሰርተው ሲወጡ የነገር አሲድ ተዘጋጅቶ ምናምን ይደፉብሻል። ከዛ አለቀለት ይባላል። በቃ አሁን አለቀለት ይባላል። እዚህም አድርገውት አለቀለት ይባላል። ሰውየው ምንም አይሆንም። ዳይመንድ ነው፣ አልፎ ወጥቷል። ሼክ ኦፍ ነው የሚያደርገው፣ ያራግፈዋል። እንትኑን አሲዱን ያራግፈዋል። ምንም ነገር አይሆንም። የትምነምን ተጠንስሶ ፖይዝነስ የሆነ መርዝ የሆነ ነገር አምጥተው በስብዕናሽ ላይ ይደፉበታል። ስምሽ ላይ ፍቅር ይበልጣል እንዲህ ናት ብለው ይደፉበታል። ምንም አይሆንም። ምንም የመሰራት ጥቅም ይሄ ነው። ሶስተኛው የዳይመንድ ባህሪ እሳት አያቃጥለውም። ለምሳሌ አንድ ቤት ውስጥ እንትን አለ እንበል፣ ብዙ እቃዎች አሉ እና የእሳት ቃጠሎ ተነሳ። ወርቁ ጋር ሄጂ ቀልጧል፣ ብሩ ጋር ሄጂ ቀልጧል፣ ሶፋው ተቃጥሏል፣ ቲቪው ተቃጥሏል፣ ሁሉ ነገር ተቃጥሏል። ግን በአንድ ቦክስ ደግሞ ዳይመንድ አለ እንበል። ዳይመንዱ ጋር ሄጂ ምንም አይሆንም፣ አይቃጠልም። የፈለገ እሳት ቢነሳ ዳይመንድ አይቃጠልም። እነዚህ ሰዎች 500 ኪሎ ሜትር ታልፎ ዝቅ ብለው በዛ ቃጠሎ በዛ ፕሬሸር ኢንዲዩር አድርገው ተቋቁሞ የህይወት ቮልኬኖ ያወጣቸው ሰዎች እሳት ቢነሳባቸው የተለያየ አይነት እሳት ውስጥ ብትከቻቸው ይሄ ናቹራል እሳት ሳይሆን የህይወት እሳት ከዛ በኋላ ሲመጣ ስቀውበት ነው የሚያልፉት። አያቃጥላቸውም። አይ አዲስ እሳት ሰዎች ሲያስነሱ ታውቀዋለሁ ይሄን ነው የምትዩ፣ ይሄ ያቃጥለኝ ነው የምትዩና እሳት አያቃጥላቸው። አራተኛ ባህሪ ዳይመንድ ወይም አልማዝ ከፍተኛ ሪፍራክቲቭ ኢንዴክስ አለው። ሪፍራክቲቭ ኢንዴክስ ማለት የተቀበለውን ብርሃን የማንጸባረቅ ችሎታ ማለት ነው። ሻይን የማድረግ አሁን ይሄ ላይቱን ይቀበላል፣ አብዞርብ ያደርገዋል።
ህይወት የምታስተምረን በጣም ውብ የሆነ ትምህርት አለ። ከትምህርት ቤት የማናገኘው ከመጽሐፍት የማናገኘው ራሷ ህይወት የምታስተምረን ትምህርት አለ። ሁሉም ሰው ይሄንን ትምህርት ይማራል። እና ታዲያ እኔ ሰዎችን እጠይቃለሁ፣ እንዲህ ብዬ እጠይቃለሁ፣ ህይወት ምን አስተማረች? እንደ ህይወት ካስተማረችህ ነገር አንድ ነገር ንገረኝ ብዬ እጠይቃለሁ። እንዳዳምጣለሁ። ምን አስተማረች? አንዷን ብቻ ንገረኝ ይላል። አንድ ጊዜ አንድ ዘመዴን ጠየቅኩት፣ ትልቅ ሰው ነው እና እስቲ ህይወት ካስተማረች ነገር አንድ ነገር ብቻ አስተምረኝ ንገረኝ ያልኩት። እንደዚህ አለ። ባለፈው ዘመኔ ስመለከት ችግር ውስጥ የገባሁባቸው ነገሮች፣ ያጠፋኋቸው ነገሮችን ዞር ብዬ ስመለከት ችግር ውስጥ የገባሁት በማያገባኝ እየገባሁ ነው። በማይመለከተኝ ጉዳይ አስተያየት እየሰጠሁ ነው። ስለዚህ አንድ ነገር አስተምረኝ፣ አንድ ነገር ህይወት ያስተማረችህን ነገር ንገረኝ ካልከኝ የሚያገባህን ነገር ከማያገባህ ነገር ላይ፣ የሚመለከትህን ነገር ከማይመለከትህ ነገር ላይ በሚያገባህ ውስጥ ግባ፣ በማያገባህ ውስጥ አትግባ። በሚመለከትህ ጉዳይ ላይ አስተያየት ስጥ፣ በማይመለከትህ ጉዳይ ላይ አስተያየት አትስጥ። ተቀበልኩት፣ ኖርኩበት። አሁን አንድ ቃለ መጠይቅ ሲመጣ በዚህ ጉዳይ ላይ ልናገር ይገባል ወይ ይላል። ነገሩን ባውቀው እውቀት ቢኖረኝም ግን በዚህ ጉዳይ ላይ ልናገር ይገባል እየጠይቃለሁ። ትክክል ነው በዚህ ጉዳይ ላይ ብናገር፣ በዚህ ውስጥ ነገር ውስጥ መግባት አለብኝ መግባት የሌለብኝ እየጠይቃለሁ። ቅዱሱ መጽሐፍም ምን ይላል? አልፎ በሌላው ጥል የሚደባለቅ ውሻን በጅራቱ እንደሚይዝ ነው ይላል። በሰው ነገር የሚገባ በሰው ነገር በማያገባው የሚገባ ውሻን በጅራቱ እንደመያዝ ነው ይላል። ሌላ ቦታ ላይ ደግሞ በጣም ይገርማቸው ተሰሎንቄ መጽሐፍ ላይ ማይንድ ዩር ኦን ቢዝነስ ይላል መጽሐፍ ቅዱስ። ማይንድ ዩር ኦን ቢዝነስ፣ የራሳችሁን ጉዳይ እንድትጠነቀቁ ይላል። እና ይሄንን ተማርኩኝ ከሱ። እና ላይፍ ሌሰንስ የህይወት ትምህርቶች ድንቅ ናቸው። እኔ አሁን የህይወት ካስተማረችኝ አንድ ነገር ላካፍላችሁ። ከህይወት ከተማርኩት በምድር ላይ በጣም ብቸኛ ከሆኑ ሰዎች አንዱ ነኝ። ደግሞዋል። በምድር ላይ በጣም ብቸኛ ከሆኑ ሰዎች አንዱ ነኝ። ምን ማለት እንደሆነ አስረዳቸዋለሁ። ግን ብቸኝነት ስጦታ ነው ብዬ የማምን ሰው ነው። the gift of loneliness ብዬ አምናለሁ። አማርኛችን በአማርኛ ብቸኝነት የሚለው በእንግሊዝኛ 3 እኩያዎች አሉት፣ የተለያየ ሐሳብ ያላቸው። loneliness አንድ ነው፣ solitude 2 ነው፣ aloneness 3 ነው። loneliness solitude እና aloneness የተለያዩ ናቸው። ሎንሊነስ የብቸኝነት ስሜት ነው። ጓደኞቻችሁ መካከልም ሆናችሁ ሊሰማችሁ ይችላል። ብዙ ሰው ከቧችሁ የብቸኝነት ስሜት ይሰማችኋል። ትዳር ውስጥ ሆናችሁ የብቸኝነት ስሜት ይሰማችኋል። ፊሊንግ ነው፣ ኢሞሽን ነው ሎንሊነስ። የግድ ሰው የለም ማለት አይደለም። ሰው እያለ በጣም ብቸኝነት ይሰማችኋል። ጓደኛ ሊኖር ይችላል፣ ግን ብቸኝነት ይሰማችኋል። በብዙ ሰዎች መካከል መሆናችሁ በዩናይትድ ኪንግደም ጥናት ሲስጠና 60% እንግሊዛውያን የብቸኝነት ስሜት ያጠቃቸዋል፣ ሎንሊነስ ያጠቃቸዋል። ከአሜሪካኖቹ 46% ብቸኝነት ያጠቃቸዋል። አንዳንድ ጊዜ በጣም ፌመስ ናቸው፣ ዝነኛ ናቸው፣ ሰው ከቧቸው ነው የሚውሉት የምትሏቸው ሰዎች በምድር ላይ የመጨረሻ ብቸኛ ሰዎች ናቸው። በምድር ላይ በጣም ሀብታም ናቸው፣ ሚሊዮነርስ ናቸው የምትሏቸው ሰዎች፣ ሰው ከቧቸው ይኖራል የምትሏቸው ሰዎች የመጨረሻ ብቸኛ ሰዎች ናቸው። ሎንሊነስ ያጠቃቸዋል። ትልቅ ስልጣን ያላቸው ሰዎች በጣም ብቸኛ ሆኖ ታገኟቸዋላችሁ። ፊሊንግ ነው፣ ኢሞሽን ነው ሎንሊነስ። ግን ይሄ ስሜቱ ክሮኒክ ከሆነ ክሮኒክ ሎንሊነስ ከሆነ የተለያዩ ህመሞች ያጋልጣል፣ የመከላከያ አቅምን ይቀንሳል፣ ቶሎ ያስረጃል። እንደዛ ይሄ ሎንሊነስ። ሁለተኛው ብቸኝነትን የሚተካ ቃል ደግሞ ሶሊቲዩድ ነው። ሶሊቲዩድ
አውቀን ፈልገን ዞር ልበል ብለን ብቻችንን ምን ሆነው ለጸሎት ለንባብ ለመጻፍ ብቻችንን እንሆናለን። ትላልቅ ምሁራን ብቻቸውን ጊዜ ወስደው፣ ትላልቅ ፊሎሶፈርስ ብቻቸው ጊዜ ወስደው፣ ትላልቅ መንፈሳዊ ሰዎች ብቻቸው ጊዜ ወስዳሉ ሆን ብለው። ታላላቅ ሀሳቦች የሚወጡት በሶሊቲዩድ ውስጥ ነው። በብቸኝነት ጊዜ ስትወስዱ፣ ሆን ብላችሁ ለይታችሁ ጊዜ ስትወስዱ የዛ ጊዜ ትላልቅ ሀሳቦች ይወጣሉ። እኛ እንደመታደል ሆኖ እንዳለመታደል ሳይሆን እንደመታደል ሆኖ የሃይማኖት መሪዎቻችን ሶሊቲዩድ የሚወዱ ሰዎች ናቸው። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የእስልምና ጉዳዮች ጠቅላይ ፕሬዚደንት ብቻቸውን መሆን ይፈልጋል። እኔ ይህ ፐብሊክ ዲፕሎማሲ የሚባለው ውስጥ አለሁበትና የተለያየ ፕሮግራም ሲዘጋጅ ግብዣ፣ ግርግር አይመጡላቸው። ተለምነው የግድ ሬስፖንሲቢሊቲያቸው ከሆነ እሳቸው የሚፈልጉት ምንድን ነው? ብቻቸው። ብዙ ቅዱስ አቡነ ማትያስ ፓትርያርኩ የኦርቶዶክስ አይመጡላቸው። በግድ ካልሆነ አይመጡም። ለምን? የሚፈልጉት ብቻቸውን በእግዚአብሔር ፊት መሆን ነው። ብዙ ካርዲናል ብርሃነ ኢየሱስ ሊቃነ ጳጳስ ካቶሊኩ አይመጡላቸውም። ግድ ሆኖባቸው ብቻቸው ሶሊቲዩድ ይወዳሉ። አዲክቲቭ ነው ራሱ ሶሊቲዩድ። ብቻቸውን ጊዜ መውሰድ አዲክቲቭ። ከወንጌላውያን በግሌ በጣም ወደውና የማከብረው ፓስተር ዳንኤል መኮንን የሚባለው አሉ። ይሄ ሶሊቲዩድ ወደንና ፈቅደን ከመጋቢ አዲስ ጋር ባለፈው ሐዋሳ የዛሬ ዓመት አካባቢ ይመስለኛል ተጋበዝንና እሳቸው መድረክ ላይ ሲናገሩ ያውቁበታል። እኔ አንደበተ ወርቅ ነው የምላቸው፣ ክርስቶስ አፈወርቅ ነው የምላቸው። እና ንግግር ካረጉ በኋላ ወደ ሆቴል ስንገባ ሰው ሊያወራቸው ይፈልጋል። እንዲህ ቁጭ ብለው እንደው ንግግር መድረክ ላይ እንደሚያስቁት ቁጭ ብለው የሚያጫውቱ መስሏቸዋል። እሳቸው ቀጥ ብለው ወደ ሩማቸው ይገባል። ጉዳይ ይሉና ወደ ሩማቸው ይገባል። ለምን? ሶሊቲዩድ ይፈልጋል። በጣም አስፈላጊ ነው ሶሊቲዩድ። የመጨረሻው ሶስተኛው ደግሞ ሎንሊነስ አለን፣ ሶሊቲዩድ አለን። ሶስተኛ አሎንለስ ነው። አሎንለስ ላይፍ ስታይል ነው። ብቻህን ጓደኞች የሉህም፣ ብዙ ጓደኞች የሉህም፣ ወይም ጓደኞች የሉህም። ምርጫ ነው፣ ግን አይከፋል። ደስ ይላል። ብቻ ነው ርክት ያልከነ ብቻ ነው። ኮምፕሊት ለብቻ ነው። ደበረኝ አትልም፣ ኢንጆይ ታደርገዋለህ። ኮምፕሊትነስ ይሰማል። ፍቅረኛ ልትኖር ይችላለች፣ ቢስ ልትኖር ይችላል፣ እሱ ሌላ ነው። ይሄኛው ግን ብቻህን ሆነ ያለ ብዙ ጓደኞች ፉልፊልድ ሆነ ኮምፕሊት ሆነ ደስተኛ ሆነ መኖር አንሎንለስ ነው። ለሶስቱ መፍትሄ ተላላቸው። አሁን ለሎንሊነስ እኔ ሎንሊነስ ስሜት የለኝም፣ የብቸኝነት ስሜት የለኝም። ለምን መሰላቸው? አክሜዋለሁ። እንዴት አከምኩት? ራሴን የሁሉ ሰው ጓደኛ አርጌ ሰጠው። ሊስትሮ ጫማ ሲጠርግ አዋራዋለሁ፣ ሊስትሮን አነጋግረዋለሁ። እንዴት ነው ስራ? እንዴት ነው በቃ ስንት ትሰራለህ? አንተማ በቃ ቶሎ ሀብታም ነው አይደል እለዋለሁ። ጓደኛዬ አሁን ጓደኛ እንዲመጣ አልፈልግም። እኔ ለሊስትሮ ጓደኛ ሆንኩት። ግሮሰሪ ገባና ከፍዬ ለወጣ ስል እንዴት ነው ሰሞኑ ስራ በዛባችሁ አይደል? በዚህ ጋር ደግሞ ንፋስ ይገባል ያስቸግራችኋል እላታለሁ። ካሸሯል ጓደኛ አድርጌ ራሴን ሰጠኋት። መንገድ ላይ ቆሜ መኪና ሳሳልፍ ወይ ሲያሳልፈኝ አመሰግናለሁ ማይ ፍሬንድ ታንክ ዩ እላለሁ። ጓደኛ አድርጌ ራሴን ለሁሉም ጓደኛ አድርጌ ሰጠው። ፍሬንድሊነስ ያስፈልጋል ማለት ይሄ የብቸኝነት ስሜቱን ያጠፋላችኋል። የብቸኝነት ስሜት ይሄ ሎንሊነስ ፊሊንግ ካላችሁ እናንተ ተነሱና ራሳችሁን ለሌሎች ጓደኛ አድርጋችሁ ስጡ። ሁሉን ሊስትሮንም ተካሽራን እንደ ጓደኛችሁ ፍሬንድሊ ሆናችሁ እንደ ጓደኛ ትሪት አድርጉ። ሶሊቲዩድ ደግሞ ፈቅደን የምናደርገው ከሆነ የግድ ያስፈልጋል። በቀን የተወሰነች ደቂቃ፣ በሳምንት የሆነ ጊዜ ለዩና ጊዜ ሰጣችሁ ለብቻችሁ በጣም ያስፈልጋል። ለማሰብ
ሜዲቴት ለማድረግ ለማንበብ ለመጸለይ ጊዜ ውሰዱ። በጣም አስፈላጊ ነው። ኮንተምፕሌሽን የሚሉት ጸሎት አይነት አላቸው ካቶሊኮችና በጣም ነው የምወደው። ቅዱስ ተብሎ እግዚአብሔር ራስን መክፈት። አንዱንስ ደግሞ ብቸኝነታችሁ ጊዜያዊ ሊሆን ይችላል ወይም ዘለቄታዊ ሊሆን ይችላል። እኔ ቅድም ብቸኛ ነኝ ስላችሁ እንዲህ ማለቴ ነው። ወዳጄ ዛሬ ለምን ምሳ አንበላም? ጠዋት ደውሎ ከየት ነህ ዛሬ ምሳ ለምን አብረን አንበላም የሚለኝ ሰው የለም። አንድም ሰው የለም። ቢለኝም እደነግጣለሁ። ዶክተር ቦሌ አካባቢ ከሆንክ ለምን ቡና አንጠጣም? ለምን እዚህ አካባቢ ከሆንክ ከአዲስ ሰዓት መጣም እና ቡና አንጠጣም የሚለኝ ሰው የለም። አንድም ሰው የለም። በአንተ ቢሮ በኩል እኮ እያለፍን ነው እና እንደው ከባብለን እስቲ ትንሽ እንጫወት የሚለኝ ሰው የለም። አንድም ሰው የለም። ተስማምቶኛል። ዛሬ እኮ ማንቸስተር ይጫወታል፣ እዛች ቤት እንገናኝና ትንሽ ቢራ ምናምን እያልን ኳሳችንን እንያ የሚለኝ ሰው የለም። አንድም ሰው የለም። ባለመኖር ግን ቅሬታ የለኝም። ወዳጆች አሉኝ። በፕሮግራም በቀጠሮ አገኛቸዋለሁ። የምናወራውን አውርተን እንለያያለን። በቀጠሮ አገኛቸዋለሁ። የምናወራውን አውርተን እንለያያለን። ግን የሁሉ ጓደኛ ነው። ያ ደግሞ ለልጆቼ ጊዜ እንድሰጥ ጊዜ ሰጠኝ። እግዚአብሔር ይመስገን። ጊዜያዊ ብቸኝነት ጊዜ ላይ ያላችሁ ወንድሞቼና እህቶቼ ይህንን ጊዜ ተጠቀሙበት። ማክሲማይዝ አድርገው። ነገ ሚስት ስታገባ ልጆች ስትወልድ ይሄን ጊዜ አታገኙ። አትመረርበት። አንብብበት፣ ተማርበት፣ ስራበት። ባለቤት ውጭ ሄዳ ከሆነ አንተ እዚህ ከሆነ ይህችን ጊዜ ተጠቀምበት። ኢፌክቲቭሊ አንብብበት፣ ስራበት፣ አሰላስልበት፣ ጸልይበት። ውጭም ካለ እንደዛው እዚህ ቤተሰብ እንዲመጡ እየጠበቅ ከሆነ አሁን ስራበት፣ አንብብበት፣ ጊዜውን ተጠቀምበት። ማክሲማይዝ አድርጉት። በነገራችን ላይ ትዳር ኮምፕሊት አያደርጋችሁ በፍጹም። ራስህን ኮምፕሊት አድርገህ ሙሉ አድርገህ ወደ ትዳር ውስጥ ግባ። ትዳር ውስጥ ገባ ኮምፕሊት ሆናለሁ ብለሽ አታስቢ። ይልቁን አሁን ራስሽን ኮምፕሊት አድርጊውና ወደ ትዳር ውስጥ ግቢ። በእኔ እምነት ሰውን ኮምፕሊት የሚያደርገው እግዚአብሔር ብቻ ነው። ሙሉ የሚያደርግ ራሳችሁን ኮምፕሊት አድርጉ። አንጹት፣ ኢኩዊፕ አድርጉት። ስለዚህ ብቸኝነት ስጦታ ነው፣ እርግማን አይደለም። ከተጠቀምንበት ሎንሊነስን ራሳችንን ለብዙዎች ጓደኛ አድርገን ከሰጠን፣ በሶሊቲዩድ ከተጠቀምንበት፣ አሎንለስን ደግሞ ጊዜያዊ ይሁን ዘለቄታዊ ኢፌክቲቭሊ ከተጠቀምንበት እርግማን መሆኑን ቀይረን በረከት ልናደርገው እንችላለን። ከወደቅን አይቀር እግዚአብሔር ቤት እንውደቅ፣ ከተሰበርን አይቀር እግዚአብሔር ቤት እንሰበር። ሸክላ ሰሪው እጅ ላይ ቢሰበር ሰሪው መልሶ አስተካክሎ ይሰራዋልና። በረከት ልታገኝ ስትይ ፈተና ይበዛል። ፈጣሪ ከሰው ያገልሻል። እድሎች ብቅ ማለት ይጀምራሉ። ጠላት ይበዛል። ዓለምን የምታይበት እይታሽ ይለወጣል። መንገድሽን ለእርሱ ስጪ። ታሪክሽን የሚቀይርልሽ ፈጣሪሽ ብቻ ነው። ስለዚህ ነገራቶችሽን በሙሉ ለእርሱ ስጪ። አንቺ የሚገባሽን ካደረግሽ በኋላ እርሱ የሚያስፈልግሽን በሙሉ እንደሚሰጥሽ እመኚ። ያኔ ታሸንፊያለሽ። የዛሬ ሳምንት እንደምትሞቺ ቢነገርሽ አሁን ያስጨነቀሽ ነገር ሁሉ
ተራ እንደሆነ ይገባሻል። ከጎደለሽ ይልቅ የተደረገልሽ ይበልጣል። ስለዚህ ተመስገን በይ የኔ ቆንጆ እህት። እንዳታቆም። ይቺ ዓለም ብዙውን ጊዜ የምትሸልመው ውጤትን እንጂ ጥረትን እንዳልሆነ አስታውስ። ስለዚህ መቼም ቢሆን ሰው አላመሰግነኝም ብለህ ጥረትህን እንዳታቆም። ሰው ሁን። ዳዊት ለሰለሞን ምን እንዳለው ሁላችንም እናስታውሳለን አይደል? ልጄ ሰው ሁን አለው። ሰው ከመሆን በላይ ለእኛ ምን ስጦታ አለ? ሰው የመሆን ትልቁ ትርጉም ደግሞ ማሰብ ነው። ምን እንደምትፈልግ አስብ። ከዛ የምትፈልገውን እንዴት እንደምታገኝ አስብ። በዘፈቀደ መኖር አቁመን ሰው መሆን መጀመር አለብን። ተማር። ከስህተትህ ተማር። ከመንገድህ ተማር። ከድልህም ተማር። እያንዳንዱ የህይወት መንገድ የራሱ የሆነ ስጦታ አለው። ሁላችንም ገና ከእናታችን ሆድ ስንወጣ ሁሉን ጠንቅቀን አላወቅንም። ይልቁንስ በጊዜ ሂደት እያደግን ሄድን እንጂ። በየቀኑ አዲስ ነገርን ለማወቅ ትጋ። ደፋር ማለት የማይፈራ አይደለም፣ ግን ፍርሃቱን ፊት ለፊት የሚጋፈጥ ነው ይለናል ኔልሰን ማንዴላ። ምንም ነገር የሚያስፈራ መሞከር እስክትጀምር ነው። መለወጥ ከፈለክ ግን አሁኑኑ ጀምር። ለእውነተኛ ለውጥ መሰረት የሚጣለው ከስር ነው። መጀመሪያ ያልጠነከረ ነገር በአማረ መልኩ አይፈጸምም። በእያንዳንዱ የምትሰራት ነገር ላይ የማያንገዳግድ መሰረት ጣል። ሳትሰለች ስራበት። ከዚያም ትክክለኛውን ውጤት ታገኝበታለህ። ለምን አንድ ችግር ሲመጣብህ ወደ ሳይሆን በግድህ ትጠነክራለህ? ለምን ግን ያን ችግር ቀን ትጠብቃለህ? ለምን አማራጭ እስክታጣ ድረስ ትጠብቃለህ? ለምን ዛሬ አትጀምርም? ለምን አቅም ባለ ሰዓት የሚገባህን አታደርግም? ቆይ ምንድን ነው እርሱ የሚያስጨንቅሽ? ከዚያ ስላስጨነቀሽ ነገር ምን መፍትሄ እየሰጠሽ ነው? ወይስ እንዲሁ በመገረም እና በሀሳብ ራስሽን እየተጎዳሽለት ነው? ዛሬ ራስሽን እንድትጠይቂ ነው የምፈልገው። እስኪ ፈትሺ። ደስተኛ መሆን ትፈልጊያለሽ? ታዲያ ምን ትጠብቂያለሽ? አመስግኚ ላለሽ ነገር፣ ከዚህ በፊት ለተደረገልሽ፣ ከዚህም በኋላ ገና ለሚኖርሽ ብዙ ነገር አመስግኚ። ህልሞቻችን በሙሉ እውን ይሆናሉ መቼ? ላለማቆም የወሰንን ቀን። ፈተና በህይወታችን የሚመጣው አንድም ሊያጠነክረን፣ አንድም በህይወታችን ምን እንደተማርን ሊፈትሸን ነው። ወደ ኋላ ካልንለት ይጥለናል። ከተጋፈጥነው እና ወደ ኋላ ሳንል ካሸነፍነው ግን ይሸልመናል። ጊዜ ጠብቅ ወዳጄ። ፈጣሪ በአንድ ጊዜ ሁሉንም ነገር የማይሰጥህ ነገም ማየት እንድትጓጓ ነው። ስለዚህ ጎደለኝ ብለህ አታማር። ያንን ጉድለት ለመሙላት ስትል መኖር ብቻውን ትርጉም ይሰጥሃል። የሰው ልጅ ዝቅ ስትልለት ይንቅሃል። ፈጣሪ ግን ስትንበረከክለት ከፍ ያደርግሃል። ለራሳችሁ ስትሉ ጠንካራ ሁኑ። ህይወት ለደካሞች ፍጹም ቦታ የላትም። ውድ የዚህ ቻናል ቤተሰቦች እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችንን ተቀላቀሉን። በዚህ የቁም ነገር ቻናል ብዙ ታተርፋላችሁ። ውዶቼ እንደ ሁልጊዜው ቪዲዮን ላይክ በማድረግ እንጀምር። አንድ አባባል አለ፣ ፈጣሪ ሲወድሽ ሴጣንም ይወድሻል። በዚች ምድር ስትኖሪ ብዙ ፈተናዎች ሊገጥሙሽ ይችላሉ። አንዳንዴ ደግሞ ይባስ ብሎ አለኝ ያልሻቸው ነገሮች ባላሰብሻቸው መንገድ ልታጫቸው ትችያለሽ። በዚህ ዓለም ላይ መኖር ትርጉሙ ይጠፋሻል። አንዱን ፈተና አለፍኩ ስትይ ሌላ ፈተና ይገጥምሻል። አሉኝ ያልሻቸው ወዳጆችሽም ዘመዶችሽም ይቀየሩብሻል፣ ያገሉሻል። አንቺ ምንም እንደማትረቢ ይነግሩሻል። ምንም ተስፋ የለሽም ይሉሻል። ከእነሱ ጋር እንድትሆኝ አይፈልጉም። በዚህ ሰዓት አንቺ ምንም ተስፋ እንደሌለሽ፣ ምንም ጥሩ ነገር እንደማይገባሽ ታስቢያለሽ። ሁሉም ነገር ይጨልምብሻል። ምንም ተስፋ አይታይሽም።
ምን ነው ፈጣሪ ይሄ ሁሉ ፈተና ለኔ አይገባኝም ትያለሽ። እውነታው ግን እየሆነ ያለው ፈጣሪ የሚገርም ህይወት እየጻፈልሽ ነው። ፈጣሪ የሚወደውን ይፈትናል። አንቺም ፈጣሪ ስለሚወድሽ ነው መከራው ይበዛብሽ። ፈጣሪ ሲወድሽ ሰይጣንም ይወድሻል እንደሚባለው ለዚህ ነው ሰይጣንም ህይወትሽን ሊያጨልምብሽ የሚነሳው። ፈጣሪ የጻፈልሽን ገራሚ ወደፊት ህይወትሽን እንዳታይ የሚያደርግሽ ተስፋ መቁረጥ ስሜት ሲሰማሽ እነዚህ ነጥቦች አስታውሺ። ሁሌም ጸሎት አድርጊ። በጸሎት የማይፈታ ችግር የለም። ፈጣሪን ይዞ ያፈረ ሰው የለም። ጸሎት ከፈጣሪ ጋር የምትገናኝበት መንገድ ነው። ምንም ያህል ፈተናው ቢበዛብሽ፣ ሁሉም ነገር ጨልሞ ቢታይሽም ጸሎት ከማድረግ ወደኋላ አትበይ። ያንን ድምፅ አትስሚው። ያ ድምፅ አይምሮሽ ውስጥ ያለው ምንም እንደማትረቢ የሚነግርሽ ሁሌም መጥፎ ነገር እንድታደርጊ የሚገፋፋሽን ድምፅ አትስሚው። ያ ድምፅ የሰይጣን እንደሆነ ወቂ። ሁሉም ነገር እንደሚያልፍ አስታውሺ። በዚች ምድር የማያልፍ ነገር የለም። መከራውም፣ ፈተናውም፣ ደስታውም፣ ሀዘኑም፣ ስቃዩም ያልፋል። አሁን ያለሽበት ፈተና፣ ስቃይ፣ መከራ ሁሉም አልፈው ቁጭ ብለሽ የምታወሪበት ጊዜ እንደሚመጣ አስታውሺ። ህይወት የምትጣፍጠው ፈተና ሲኖራት ነው። ሁሉም ነገሮች አልጋ በአልጋ ከሆነልሽ ህይወት አሰልቺ ትሆናለች። የአንቺን ጥንካሬ የሚፈትን ፈተናዎች መኖራቸው እንደ ሰው የማደግ አንዱ አካል ናቸው። ስለዚህ ምንም አይነት ፈተና ሲገጥመሽ በፈጣሪ እርዳታ እንደምታልፊ ወቂ። ስለ ሰው አስተያየት ቦታ አትስጪ። ፈጣሪሽን የሚያስከፋ ነገር አታድርጊ እንጂ ሰው ምን አለኝ እያልሽ ራስሽን አታጨናንቂ። የሰው ልጅ እንደሆነ የፈለግሽው ነገር ብታደርጊም ስለ አንቺ ከማውራት ወደኋላ አይልም። መቼም ቢሆን ደግነትሽና ንጹህ ልብሽን አትቀይሪው። ምንም በዙሪያሽ በክፉ ሰዎች ብትከበቢም ደግነትሽና ንጹህ ልብሽን አትቀይሪው። ክፋትን በክፋት አትመልሺ። ምንጊዜም ቢሆን ከክፋት ደግነት ይሻላል። ውስጣዊ ኃይልሽን መጠቀም አትርሺ። ማንኛውም የምድራችን ፈተና ከውስጣዊ ጉልበትሽ በታች ናቸው። እጠቅመዋለሁ። ማንኛውም የምድራችን ፈተና ከውስጣዊ ጉልበትሽ በታች ናቸው። በውስጥሽ ፈጣሪ የሚገርም ኃይል ሰጥቶሻል። እሱን ኃይል መጠቀም ካወቅሽበት የትኛውንም የምድር ፈተናዎች ማለፍ ትችያለሽ። ህይወት ብዙ ጊዜ የሚከብዱ መሰናክሎችን ትሰጥሻለች። ነገር ግን አስታውሺ፣ መቼም ብቻሽን አይደለሽም። እግዚአብሔር ከጎንሽ ሆኖ በጣም ጨለማ ጊዜዎችን እንኳን ወደ እድገት እድሎች ሊለውጥ ይችላል። ፈጣሪ አቅምሽን ያውቃል። ምን ያህል ጠንካራ እንደሆንሽ ያውቃል። የትኛውም የምድራችን ፈተናን እንደምታልፊ ያውቃል። ምንም ፈተናው ቢበዛብሽ መቼም ተስፋ አትቁረጪ። ሁሌም ቢሆን ፈጣሪን አስቀድሚ። ፈጣሪ ሲወድሽ ሰይጣንም ይወድሻል። ይሄን መቼም አትርሺ። እነዛን አትችይም፣ አትረቢም የሚሉ ድምፆችን አትስሚ። እነሱ ድምፆች የሰይጣን መሆናቸውን አስታውሺ። ፈተና ሲበዛብሽ ማድረግ ያለብሽ ነገሮች። ፈተና በዝቶብሻል። ሰዎች ያለ ምክንያት ይጠሉሻል። በሰዎች ዘንድ መጠላት፣ መገለል እንዲሁም መገፋት ሲደርስብሽ ማድረግ ያለብሽ 11 ነገሮች። እንደ ሁልጊዜው ቪዲዮ ላይክ በማድረግ እንጀምር። በተረጋጋ መንፈስ ነገሮችን አጥኚ። በጭንቀትና በክፋት ውስጥ ሆነሽ መፍትሄ ልታመጪ አትችይም። ስለዚህ ምንጊዜም ቢሆን ረጋ ሰከን ለማለት አስቀድሚ። ከሰዎች ጋር ያለሽን ግንኙነት መስመር አብጂለት። በዙሪያሽም ያሉት ሰዎች በእናውቃታለን መንፈስ ሕይወትሽን እንዳይበጠብጡ ገደብ መስመርሽን እንዳትዘነጊ። ላመንሽበት ነገር ቁሚ። የአቋም ሰው ስትሆኚ አንቺን የሚጠሉ የሚቃወሙ ሰዎች መኖራቸው አይቀርም። በትክክል አንቺን የሚወዱሽ ሰዎች ግን ላመንሽበት ነገር በመጽናትሽ ያከብሩሻል። የሚደርስብሽን ጥላቻ ወደ ራስሽ አታምጪ። አንቺን የሚጠሉሽ ሰዎች ጥላቻቸው የእነሱ ሸክም እንጂ ያንቺ አይደለም። በጥላቻ የቆሸሸ ልባቸውን ሰላምሽን እንዲነሳ በፍጹም ማድረግ የለብሽም። የእነሱን ሸክም ለእነሱ ተይው። ምንጊዜም በራስሽ እምነት ይኑርሽ። አንቺን ዝቅ ለማድረግ የሚፈልጉ ሰዎች ትልቁ ግባቸው አንቺን በማሳነስ ለራስሽ ያለሽን እምነት ማሳጣት ነው። አንቺ ራስሽን በመጠራጠር ይህንን እድል አትስጫቸው። ድክመትና ጥንካሬሽን ለይ። ድክመትና ጥንካሬሽን ጠንቅቀሽ ካወቅሽ
አንቺን ዝቅ ለማድረግ ማንም ሰው ቢመጣ የመቋቋም አቅም ይኖርሻል። ጥንካሬሽን ይዘሽ ድክመትሽ ላይ ትሰሪያለሽ። ትኩረትሽን ምን ጊዜም መልካም ነገር ላይ ይሁን። ጥላቻ ጥላቻን ይስባል፣ ቂም በቀልን ይወልዳል። ያንቺ መንፈስና ሐሳብሽ ሰላምና ፍቅር ላይ ይሁን። እርጋታ፣ ደስታ ተከትለውሽ ይመጣሉ። እርዳታ መጠየቅን አትፍሪ። ጭንቀትና ሐሳብ ለብቻ ይዞ ማብሰልሰል ነገሩን ያከብደዋል እንጂ አይቀንሰውም። የኔ ከምትያቸው ከምትወጃቸው ሰዎች ምክርን ተቀበይ። በመንፈሳዊ ሕይወትሽ ጠንክሪ። አንቺ ለራስሽ ከምታስቢው በላይ የሚያስብልሽ አምላክ አለሽ። ወደሱ ጸሎት አድርሺ። ብቻሽን እንዳልሆንሽ አጋዥ አበርቺ አምላክ እንዳለሽ አትርሺ። ሁሉም ነገር ለበጎ እንደሆነ እመኚ። በፈተና ውስጥ ጥንካሬ ይወለዳል። ዛሬ ያለሽበት መከራ ለነገ ስኬት መሆኑን ወቂ። ሁሉንም ነገር ለበጎ ነው በይ። ፈጣሪ የሚወደውን ይፈትናል። አንቺ ፈጣሪ ስለመረጠሽ ነው ፈተና የበዛብሽ። የማታልፊው ፈተና የለም። ፈጣሪ አንቺን ትከሻ ያውቃል። የማታልፊው ፈተና የለም። በህይወት እስካለሽ ልትሳሳቺ ልትወርቂ ትችያለሽ። ሰዎች ላይ ይቀበሉሽ ይችላሉ፣ ወይም ሀሳብሽን ላይ ረዱሽ ቦታ ላይ ሰጡሽ ይችላሉ። በእጅሽ ላይ ያለው ሙሉ በሙሉ አመር ሆኖ ልታገኙ ትችያለሽ። ሰዎች ሊጠሉሽ፣ ሊያሙሽ ወይም ስም ሊያወጡልሽ አሊያም ሊስቁብሽ ይችላሉ። በህይወት ውስጥ ትልቁ ስህተት ለሁሉም ሰው ትክክለኛ ሆኖ ለመታየት መሞከር ነው። መልካም ብትሆኚ ክፉዎች ይጠሉሻል። አዋቂ ብትሆኚ አላዋቂዎች ባዶነታቸውን ስለምትገልጪባቸው አብዝተው ይጸየፉሻል። ብርሃናዊ ራዕይ ቢኖርሽ የጨለምተኞችን ጨለማ ስለምታሳይ መኖርሽ ያንገበግባቸዋል። ነፃ አውጪ ብትሆኚ ጨቋኞች ያሳድዱሻል። ምን አለፋሽ በዓለም ስትኖሪ በሙሉ ድምፅ ልትወደጂም ልትጠይማችም። ስለዚህ በደረሽበት ሁሉ ልክ እንደ ውሃ ቅርጽሽን አትቀያይሪ። ከምንም በላይ በፈጣሪሽ ፊት ትክክለኛ ሁኚ። አንድ ነገር ልንገርሽ፣ በህይወትሽ ማንንም አትውቀሺ። ጥሩ ሰዎች ደስታን ይሰጡሻል። መጥፎ ሰዎች ልምድ ይሆኑሻል። ክፉ ሰዎች ማስጠንቀቂያ ይሆኑሻል። ምርጥ ሰዎች ትዝታ ይሆኑሻል። እሞክራለሁ አይደለም አደርገዋለሁ በይ። አንድ ነገር ለማሳካት እሞክራለሁ የሚባል ነገር የለም። አደርገዋለሁ ነው ማለት አለብሽ። እሞክራለሁ ማለት ካልተሳካ አቆማለሁ ማለት ነው። አሁን ቁጭ ባልሽበት ከኋላ አንድ ሰው መጥቶ አፍኖሽ አፍንጫሽን ፍን ቢያደርግሽ ፈጣሪ ወይ ነፍሴን ተቀበላት ብለሽ ተስፋ ቆርጠሽ ትቀመጫለሽ? ወይስ ራስሽን ለማዳን እስከምትችይው ድረስ ትፈራገጫለሽ? እርግጠኛ ነኝ ትንፋሽሽን ለመመለስ የሚከፈለው ዋጋ ሁሉ ትከፍያለሽ። አየሽ፣ አንቺ ማሳካት የምትፈልጊው ነገር እንዳየሩ ያስፈልገኛል ካልሽ ልፋትና ጥረትሽን መቼም አታቆሚም። ዝም ብለሽ አታውሪ። በውስጥሽ ብዙ ነገር አስበሽ ሊሆን ይችላል። ትልቅም ነገር አቅደሽ ሊሆን ይችላል። ታዲያ ለሰው ምን አስወራሽ? ሰዎች አታደርጊውም አትዩም ከማለት ውጪ ምን የሚሉሽ መሰለሽ? ለምን አውርተሽ እንዲያሰንፉሽ ትፈቅጃለሽ? በቃ ዝም ብለሽ ስሪ፣ ዝም ብለሽ አድርጊው። ከዛ አንቺ አይደለሽም ውጤትሽ ራሱ ያወራል። ለራስሽ ያለሽው ራስሽ ብቻ ነሽ። በደስታሽ ሰዓት በሰዎች ተከበሽ ይሆናል፣ በደጉ ጊዜሽም እንደዛው። ግን ችግር በመጣብሽ ሰዓት እነዛ ለደስታሽ ጊዜ አብሮሽ የነበሩ ሰዎች አብሮሽ የሚሆኑ ይመስልሻል? አትሸወጂ፣ በሰዎች አትተማመኚ። እህቴ ለራስሽ ያለሽው ራስሽ ብቻ ነሽ። ሰው ለኔ ያለ ከሚል ከንቱ ሀሳብ ወጥተሽ ሊያቆምሽ የሚችለውን መሰረት ገንቢ። ስትሞቺ ይረሱሻል። ሰው ምን አለኝ ትያለሽ። የሰው ወሬ ያስፈራሻል። ግን ስትሞቺ ሁሉም እንደሚረሱሽ ታውቂያለሽ? አታውቂም። ብታውቂማ ነገ ለሚረሳሽ ሰው ዛሬ አትጨነቂም ነበር። ለሚያወሩብሽ ተልካሻ ወሬዎች ጊዜ አትሰጪም ነበር። ጥሩ ነገር እንዳታይ፣ ካለሽበት ከፍ እንዳትይ አሳስሮ ያዘሽ እሱ እኮ ነው። እህቴ እስከ ዛሬ ያበከሹ ጊዜ ይበቃሻል። ሰው ምን አለኝ ማለትሽን ትተሽ
አሁኑኑ ስራሽን ጀምሪ። ለማን ብለሽ አንገትሽን ትደፊያለሽ? እስከ መቼ ነው የሰዎችን ደስታ እያየሽ ምትኖሪው? እስከ መቼ በሰዎች ኑሮ ትቀኛለሽ? መች ነው የራስሽን እውነተኛ ደስታ የምትፈጥሪው? መች ነው ያንቺን እውነተኛ የስኬት ኑሮ የምታሳኪው? ጊዜ እስኪመቻች እየጠበቅሽ ከሆነ አትሸወጂ። ከምቾት ቀጠና ወጥተሽ ህልምሽን ከግብ ለማድረስ ጣሪ። ያኔ ልፋትሽ በራሱ ሲከፍልሽ ታያለሽ። ከጎደለሽ ያለሽ ይበልጣል። አሁን በዚህ ሰዓት ሆስፒታል ለችግሩ የተሰለፈ ሰው አለ። አሁን በዚህ ሰዓት ምንም አይነት ብርሃን የሚያይ ሰው አለ። አሁን በዚህ ሰዓት ሁለቱም ጆሮቹ የማይሰሙ ምስኪን ሰው አለ። እነዚህ ሰዎች አንቺን ቢያዩ እንዴት እንደሚቀኑ አስበሽው ታውቂያለሽ? በጎደለሽ ትንሽ ነገር ማማረርሽን ትተሽ በተሰጠሽ ብዙ ነገር አመስግኚ። እንደ ቃሉ እስከሄድን እስትንፋስ ያለው ያመስግን አይደል የሚለው? አንቺ ከእስትንፋስ ውጪ ስንት ነገር ተሰጥቶሻል። በይ ማጉረምረሙን ትተሽ በምስጋና ቀንሽን አብሪው።